ዛሬ በዚህ ቪዲዮ ከጥናት ዘዴዎች መካከል በጣም ፓወርፉል ስለሆነው ስለ ፌማን ቴክኒክ እናወራለን። ሰላም ተማሪዎች፣ ይህንን ቻናል ለማታውቁ ኢኤስ ስቴዲ ቲፕ ይባላል። በዚህ ቻናል የተለያዩ ስቴዲ ቲፖች እና የጥናት ማቴሪያሎችን የምታገኙበት የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ይህን ቪዲዮ ጀምሩ። ለመጀመሪያ ጊዜ ይህንን የፌማን ዘዴ ይዞልን የመጣው ሪቻርድ ፌማን የተባለ የፊዚክስ ሊቅ ሲሆን ይህም ዘዴ አንድን ነገር ካነበብን ወይም ከተማርን በኋላ ያንን ነገር ለማስታወስ እና ሴቭ ለማድረግ በጣም ጠቃሚ የሆነ የጥናት ዘዴ ሆኖ ተገኝቷል። እናም በዚህ ቪዲዮ ይህንን የጥናት ዘዴ ተግባራዊ እንድታደርጉ የሚረዳችሁን 4 ስቴፖችን እናያለን። በእነዚህ 4 ስቴፖች ብቻ ይህንን ዘዴ መጠቀም ትጀምራላችሁ። የመጀመሪያው ስቴፓችን የሚሆነው ቶፒክ መምረጥ ነው። ከዚህ በፊት ያነበብነው ወይም የተማርነው ቶፒክ ሊሆን ይችላል እና በመጀመሪያ ደረጃነት የምንይዘው ያንን ቶፒክ መምረጥ ነው ያለብን። እኛ በጣም የተረዳነውን ያንን ነገር በጣም ገብቶናል ብለን የምናስበውን ቶፒክ ነው በመጀመሪያ ደረጃ የምንመርጠው ማለት ነው። በሁለተኛነት ደረጃ የምናየው ማስተማር ነው። ከዚህ በፊት የመረጥነው ቶፒክ አለ። በመረጥነው ቶፒክ ዙሪያ አንድ ሰውን ፈልገን ወይም ደግሞ ጓደኛችን ሊሆን ይችላል፣ ሰውም ከሌለ ችግር የለውም፣ ሰው እንዳለ በማሰብ ብቻ ባለንበት ቦታ ማስተማር መጀመር ነው ማለት ነው። በዛን ጊዜ ያንን ያነበብነውን ያጠናነውን በቃ እናውቀዋለን የምንለው ከውስጣችን ማስተማር እንጀምራለን ማለት ነው። ሰው አጠገባችን ኖርን አልኖረ እሱ ችግር የለውም። እናንተ ግን ማስተማራችሁ ትቀጥላላችሁ በሁለተኛ ስቴፕ ማለት ነው። በሶስተኛ ስቴፕ የምንሄደው ደግሞ አይደንቲፋይ ጋፕ ወይም ደግሞ ስናስረዳ የሆነ እንከን ሊኖረን ይችላል፣ ወይም ደግሞ ስናስረዳ ያንን ነገር ግልጽ ያልሆነልን ነገር ወይም ደግሞ ለማስረዳት የከበደልን ነገር ሊኖር ይችላል። ከዛም በኋላ እዚች ስቴፕ ላይ ቆም ብለን ማሰብ አለብን። የቱኑ ክፍተቴ ይሄ እንዴት ክፍተት ሊሆን ቻለ ብለን ወደ ኋላ መለስ ብለን ሪቫይዝ የምናደርግበት ጊዜ ማለት ነው። በዚህ ጊዜ ጋፓችንን በደንብ የምንረዳበት ነው። ይሄንን ያላስረዳንበት ወይም ደግሞ ይሄ ነገር ያልገባን ምክንያት ምንድነው የሚለውን በደንብ እናይና እሱን ሪቫይዝ ለማድረግ ወደ ኋላ እንመለሳለን ማለት ነው። አሁን ጋፓችንን ከሞላን በኋላ ወደ አራተኛው ስቴፕ እንሄዳለን። እሱም ያንን የሞላውን ጋፓችን ወይም ደግሞ ከዚህ በፊት ያስረዳን ያለውን ነገር ከሌላ ነገሮች ጋር ኮኔክት ማድረግ እንጀምራለን ማለት ነው። ከነገሮች ጋር ያንን ነገር ሴቭ ለማድረግ እንሞክራለን ወይም ደግሞ ከሆነ ነገር ላይ ለማያያዝ እንሞክራለን ማለት ነው። ሐሳቡን ነጣጥለን ሳይሆን ሐሳቡን አንድ ላይ የምናደርግበት ጊዜ ነው ይሄ ስቴፕ 4 ላይ እና እነዚህን 4 ስቴፖችን በመከተል ብቻ የፌማንን ተግባር ዘዴ በመተግበር ጥናታችሁ ላይ ትልቅ ለውጥ የምታዩበት ነው። ጥናታችሁን ደግሞ በጣም ኢፌክቲቭ እና ውጤታማ እንዲሆን የምታደርጉበት ዘዴ ነው ማለት ነው። ይህንን ዘዴ በመጠቀም ደግሞ ውጤታማነታችሁን ልትጨምሩበት የምትችሉ 2 ቲፖችን ልንገራችሁ። የመጀመሪያው በምናስረዳበት ጊዜ ድምጻችንን ከፍ ብናደርግ አሪፍ ነው። ይሄም ደግሞ በዙሪያችን የሚረብሸን ነገር ካለ ያን ነገር እንዳይረብሸን የምናስረዳበት ወይም የምናስተምረውን ነገር ላይ ትኩረት አድርገን እንድንቀጥል ይረዳናል ማለት ነው። በሁለተኛ ደረጃ ደግሞ ይህንን ድርጊት መደጋገም ወይም ሪፒት ማድረግ ማለት ነው። ይህንን እያደረግን በሄድ ቁጥር ከዛ ከሲስተሙ ጋር ወይም ደግሞ ከቴክኒኩ ጋር እየተለማመድን እንሄዳለን። ከዛ ነገሮችን ሞር ሴቭ እያደረግን እንሄዳለን ማለት ነው። ይሄ ቲፕ ከተመቻችሁ ይሄን ቻናል ሰብስክራይብ በማድረግ እስከ ቀጣይ ቪዲዮ ድረስ ጠብቁን። መልካም ቆይታ።